ሰላም ጤና ይስጥልን የተወደዳችሁ ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬም እንደተለመደው በወቅታዊ ጉዳዮች ላይ ለመወያየት አንድ እንግዳ ይዤ ቀርቤያለሁ። የዛሬው እንግዳችን የአፋር የሰብአዊ መብቶች ሊቀመንበር አቶ ገዓስ አህመድ ናቸው። እንግዲህ ከአቶ ገዓስ አህመድ ጋር በአፋርና በኦሮሞ ድንበር አካባቢ ያለውን አለመረጋጋት፣ የአፋር ልዩ ፖሊስ ተልእኮና የአፋር መሬት ነጠቃ እንዲሁም የአፋር የሰብአዊ መብት ጉዳዮችን አንስተን እንነጋገራለን። አቶ ገዓስ አህመድ እንኳን በሰላም ወደ ኦሮሚያ ሚዲያ ኔትወርክ መጥቶ ላለሁኝ። እንኳን በሰላም ቆያችሁ። መልካም አቶ ገዓስ አህመድ፣ እንግዲህ በወቅታዊ ጉዳዮች በአፋርና እንደውም በአፋር ዙሪያ ያሉትን ወቅታዊ ጉዳዮች አንስተን እንነጋገራለን። ከዛ በፊት እስኪ እድልዎን ብሰጦትና ለአፋሮች በሚሰሙት ቋንቋ ሰላም ብትላቸው። እሺ፣ በጣም አመሰግናለሁ። እንግዲህ መሰከደለ የአፈሩ መጣይ አሳኩ ኦሮሞ ሚዲያ ኔትወርክ ይልካህ ዳየውንሚ አፈሩ መጣል ታከህ ተኒህ ተንባቲሊ በናደሚኖ ዱኮኬ ወባሮል ተኒህ ተን ሄሌ ዋይቶት ያብናግ ዲህክ ልገይት ነማይ ኑማሃ አፈሩ መጣሲ ሐቂ hangi xille waytiki mari amma yehi wokil yangi xilleeni mane wayta misabataha asaku afaru mattal takkeh tanih tan xile wayto ra'atih tanih tan agatki agattinay hinna maykadu ka afal geetintah tanih tan dowlataya a takkeh tanih tan ta'bi yabenik gideh yangi xille yani edday ahsin macnaha eglay sinil takkeh tanimi ummatah ay saddaguku sinih tangi xille tan eglakinuku asaku akil la yusnahna nihnan barnaamijti nagayan katat abtanan sinil sirahay gaddagya. መልካም፣ እንግዲህ አፋሮች እንደምሰሙ ያንተ መልእክት ተስፋ አደርጋለሁኝ። በዚሁ አጋጣሚ የኦሮሚያ ሚዲያ ኔትወርክ ለህዝቦች ባህል፣ ቋንቋና ታሪክ ከፍተኛ ቦታ እንዳለው ለመግለጽ እወዳለሁኝ። አቶ ገዓስ አህመድ፣ እንግዲህ በቅርቡ በእናንተ ዌብሳይት ላይ የተሰራጨውና በእኛ ሚዲያ በተላለፈው ዜና መሰረት ከ1500 የሚልቁ የአፋር ተወላጅ ሰራተኞች ከዛ ክልል ከስራ መባረራቸውን ገልጻችሁ ነበርና እስኪ ከዛ ብንነሳስ ስለዛ የምነግሩን ነገር ምን አለ? እንግዲህ በጣም አመሰግናለሁ። መጀመሪያ የኦሮሞ ሚዲያ ኔትወርክን እንግዲህ የአፋርን ችግር እንደ ችግራችሁ በማየት ለተቀረው ህብረተሰብ ኢንፎርሜሽኑን ለማስተላለፍ ፕሮግራም ይዛችሁ ስላቀረባችሁኝ እኔም በከፍተኛ የሆነ ምስጋና አቀርባለሁ። ወደ ጥያቄው ስመለስ እንግዲህ በአፋር ላይ ሁለት የስኳር እርሻ ልማት ፕሮጀክቶች ናቸው ያሉት። አንደኛው በዞን 3 የሚገኝ፣ ሁለተኛው በዞን 1 ተብሎ የሚታወቀው አካባቢ የሚገኝ ነው። እንግዲህ በዞን 1 ላይ የሚገኘው የትንዳሆ እርሻ ልማት ፕሮጀክት ነው። የትንዳሆ ስኳር እርሻ ልማት ፕሮጀክት ነው። በዚህ ፕሮጀክት ላይ የአፋር ህብረተሰብ በተለይ አርብቶ አደሩ ህብረተሰብ አዋሽ ወንዝን ተከትሎ ሰፍረው የነበሩትን ህዝቦች ከመሬታቸው ላይ በማፈናቀል የተጀመረ ፕሮጀክት ነው። እንግዲህ ይህ ፕሮጀክት ከተጀመረ ቢያንስ 6 ዓመታቶችን ያስቆጠረ ነው። በ6 ዓመታቶች ውስጥ በአፋር ስም ከዩኤንዲፒ እና ከውጭ የሚገኙትን እርዳታዎች በልማት ስም እዛ ቦታ ላይ የአፋር ህብረተሰብ ከማፈናቀል ጀምሮ የቲፒኤልኤፍ ባለስልጣኖችን ኪስ ያዳለበበት ፕሮጀክት ነው። የእናቱ አባይ ፀሐዬ ነበር የሚመራው ይሄ ፕሮጀክት እና በዚህ ሰዓት እንግዲህ ብዙ ማለት የአፋር ሽማግሌዎች፣ ወጣቶች፣ ሴቶች በዚህ ጉዳይ ላይ በእስር ላይ የሚሰቃዩ እንዳሉ ለመግለጽ እወዳለሁ። ሌላው ግን ይሄ ፕሮጀክት ከተቋቋመ በኋላ ከተለያዩ ቦታ በማምጣት የሚያሰፍሯቸው ሰዎች ብዛት ወደ 165,000 ነው የሚገመተው። እስካሁን ድረስ ወደ 12,000 ሰው በቦታው ላይ ሰፍሯል። እንግዲህ አፋር ህብረተሰብ የሚኖረው አርብቶ አደሩ ህብረተሰብ የሚኖረው ዲቦራ ተብሎ የሚታወቅ ወይም አፈር አሪ ተብሎ የሚታወቅ ቤት ውስጥ ነው የሚኖሩት። በዝናብ ጊዜ በድርቅ ጊዜ ነቅለው በግመሎቻቸው ላይ ጭነው የሚሄዱት በሰሌን የተሰራች ቤት ውስጥ ነው የሚኖሩት። እንግዲህ ያ በሚኖርበት ህብረተሰብ ዛሬ ግን ለዚህ ፕሮጀክት ተብሎ የመጀመሪያ ተጠቃሚ ከሌላ ቦታ መጥተው የሚሰፍሩት ቪላ ቤቶች በመስራት ፎቆችን በመስራት እነዚህ ሰዎች እዛ ቦታ ላይ የማስፈር ፕሮጀክት ነው ያለው። እንግዲህ የአካባቢው ህዝብ ተጠቃሚ ያልሆነበት
ልማት የአካባቢው ህዝብ ተጠቃሚ ያልሆነበት ግንባታ ምን ያህል ጉዳት እንዳለው ሁላችንም እናቀው ነው። ከዛ ውጪ በስራ ላይ እንግዲህ በተላላኪነትና በዘበኝነት ያሉ የአፋር ሴቶችና ወጣቶች ወደ 1500 የሚጠጉ ከዚህ ከስራ የተባረሩ መሆኑ ነው እንግዲህ ያለኝ ኢንፎርሜሽን። ከስራ የተባረሩበት ምክንያት ያው በቅነሳ በማለት ነው እና ብዙዎቹ ይሄን የተቃወሙ ወጣቶች በአሁን ሰዓት በአይሰዒታ በዱብቲ ፖሊስ ጣቢያና ወህኒ ቤቶች ላይ በእስር ላይ የሚገኙም እንዳሉ ነው እንግዲህ ያለኝ ኢንፎርሜሽን። አቶ ጋስ ከአፋር ተወላጆች ምነሳና ምባል አባባል አለ። አፋር የትግራይ የጓሮ አትክልት ሆኗል፣ የታላቋም ትግራይ ካርታ ውስጥ ተካቷል የሚሉ አባባሎች አሉ። ምን ለማለት ነው? በጣም ጥሩ ነው። እንግዲህ ይሄ ጥያቄ መጀመሪያ ቲፒኤልኤፍ ጫካ እያለ የነደፈው የ1976ቱ የቲፒኤልኤፍ ማኒፌስቶን ከተመለከትን እስከ ኤልዩሃ የሚባለው የአፋርን ምድር ያጠቃለለ የታላቋን ትግራይ ካርታ የተካተተበት ነው የምናገኘው። እንግዲህ ምናልባት ጎግል ላይ ሄዶ ማየት ይቻላል። የቲፒኤልኤፍ ማኒፌስቶ ማየት ይቻላል። የአፋርን ክልል ለአፋር ሳይሆን የታላቋ ትግራይ አንዱ አካል አድርገው ያስቀመጡበት ሁኔታ ነው እንግዲህ ያለው። ሌላው ያ ታላቋ ትግራይ አባዛቸው ያልተሳካላቸው መሆኑንና ኢትዮጵያን በተቆጣጠሩበት ሰዓትም የአፋር ክልል ለነሱ የጓሮ አትክልት ነው ብለው የአፋር ወጣቶች በአብዛኛው የሚተቹበት ትልቁ ነገር ምንድነው? በአፋር ውስጥ የሚገኙ አንጡራ ሀብቶች የግላቸው የቲፒኤልኤፍ የግላቸው መሆኑን ያሳዩበት ሁኔታ ነው። ለዚህም እንደ ምሳሌ የምጠቅሰው ብዙ ቦታዎች አሉ። አንደኛ በእርሻ ልማቱ በተለይ በጥጥና በሰሊጥ የተለያዩ እርሻዎችን በኢንቨስትመንት ስም በገዋኒና ቡሪሞዳይቶ ወረዳ አካባቢ ላይ በአብዛኛው በጣም በሰፊ የሚገኙ ወደ 10,000 ሄክታር የሚገመቱ የእርሻ ቦታዎችን በእነዚህ በቲፒኤልኤፍ ኢንቨስተሮች ስም ነው ተይዞ የነበሩት። እንደውም አቶ ጸጋይ የሚባሉት ግለሰብ በዚህ በምክትል ሚኒስተሩ በገብረ ዋህድ ችግር በተፈጠረበት ሰዓት የፊናንስና ምክትል ሚኒስተሩ በታሰሩበት ወቅት አቶ ጸጋይም የእሳቸው ደጋፊ ተብለው የታሰሩ መሆኑን ያ የሚያሳየው ምንድነው? የቲፒኤልኤፍን ገንዘብ የትግራይና የነሱን የቲፒኤልኤፍ ገንዘብ ይዘው ነበር እዛ ቦታ ላይ ወርደው በአብዛኛውን በአካባቢ የሚገኙት ገዋና ቡሪሞዳይቶ ጎሳዎችን በማጋጨት የተቀናሽ የቲፒኤልኤፍ ሰራዊቶችን በማምጣት በሰራተኝነት እንትን በማለት እንደውም ወታደሮች ከሚይዟቸው የበለጠ የቲፒኤልኤፍ የታጠቁ ሲቪል አድርገው ራሳቸውን የሚጠብቅ አካባቢውን የሚጠብቅ ይዘው የወረዱ መሆኑን ነው ማቀው። መጀመሪያ ሲገቡ እንግዲህ ከአፋር ሽማግሌዎች ጋር በድርድር 30%ቱን ለህዝቡ እናስገባለን ከምናገኘው ትርፍ ነው። 25 ዓመት ሙሉ ግን አንድም አይነት በተለይ ከገዋኒ እሳቸው የሚያርሱበት ይግል የተብሎ የሚጠራ አካባቢ 18 ኪሎ ሜትር ናት። ያችን እንኳን መንገድ አላሰሩም። የጤና ካገኙት በጣም በሚሊዮን የሚቆጠር እንደውም በቢሊዮን ብንም ማጋነን አይሆንም አንድም አይነት ለዛ ህብረተሰብ ያንን ሁሉ ሀብት ላካበቱበት ህብረተሰብ ያደረጉት አስተዋጽኦ አለመኖሩና እንደውም 30%ቱን የጠየቁ ሽማግሌዎች በእስርና በእንግልት ብዙ ችግር የደረሰባቸው መሆኑን ነው። ሌላው እንግዲህ የዚህ የጨው እርሻ ልማት አለ። የጨው በአብዛኛው የአሰብ ወደብ ከተዘጋ በኋላ ላይ የጨው ምርት የሚያቀርቡ አንደኛ አካባቢ የአፋር ነው። የአፋር አፍዴራ እንዲሁም ደግሞ ዶቢ ሶስተኛው ሐመድ ዒላ ተብሎ የሚጠሩ አካባቢዎች ናቸው። በአብዛኛው 90%ቱ የቲፒኤልኤፍ ኢንቨስተሮች የጨው ምርቱን በመቆጣጠር በተለይ የቦርዱ ሰብሳቢን ጨምሮ የቲፒኤልኤፍ ሰው ናቸው እና በጥቃቅን የተደራጁ የአፋር ማህበሮች እንኳን የተመረተውን ጨው ወደ ሌላ አካባቢ ወደ ኦሮሚያ፣ አማራ ክልል፣ ቤኒሻንጉል፣ ጋምቤላ ሄደው መሸጥ እንደማይችሉና እዛ ላለው ለቦርድ በተተመነላቸው ዋጋ ብቻ ማስረከብ እንደሚችሉና እነሱ ግን ጨውን ካጠራቀሙ በኋላ ላይ የጨውን ቦታዎች ይዘጉና በኋላ ላይ ዋጋ ከፍ ሲል ያንን ያመጡትን የተከማቸውን ክምችት ወደ ተለያየ አካባቢ በማሰራጨት ከፍተኛ የሆነ ገቢ የሚያገኙበት ሁኔታ ነው እንግዲህ ያለው። ስለዚህ
የአፋር ክልል የትግራይ የጓሮ አትክልት ነው ብሎ ሲባል እንዲሁ ተነስቶ አይደለም። የፖታሽ ጉዳይ አለ። ለምሳሌ የምናነሳው የፖታሽ $574 ሚሊዮን የካናዳ ካምፓኒ ነው እዛ አካባቢ ላይ ይዞ የገባው። ዳሎል ተብሎ በሚጠራው አካባቢ ወረዳ ላይ ነው ይሄ የፖታሽ ክምችት ያለው። 9ኙም ስራ አስኪያጆች ከትግራይ የሄዱ ናቸው። ያን ብቻ ሳይሆን ፋብሪካው ትግራይ ውስጥ እንዲገነባ ነው ትዕዛዝ የተሰጠው። እስካሁን ድረስ እንግዲህ በራሱ ምድር ላይ የሚገኘውን አንጡራ ሀብት በራሱ ምድር መጠቀም ያልቻለ ህብረተሰብ የራሱን አንጡራ ሀብት ለመጠቀም የትግራይን ክልል ማማከርም መጠየቅም ግዴታ የሆነበት ክልል ከመሆኑ አንፃር ነው እንግዲህ የትግራይ የጓሮ አትክልት ተብሎ የሚነሳው። መልካም እንግዲህ አቶ ጋስ አህመድ ከዚህ ግምገማ የምንረዳው ሰራተኞቹ የአፋር ተወላጅ ሰራተኞች የተባረሩት ከህዝባዊ ወያኔ ሓርነት ትግራይ የንግድ ድርጅቶች ነው ማለት የሚቻል ይመስለኛል። ከዚህ ጋር በተያያዘ እስኪ አፋሮች ቱሪስቶችን ማስጎብኘት አይችሉም አካባቢያቸው ነው የሚባለው። እዛ ላይ እስኪ አጠር አድርገው የሚጨምሩት ነገር ካለ። በጣም ትክክል ነው። እኔ እንግዲህ ካለኝ ኢንፎርሜሽን አንደኛው ምንድነው የአፋር ተወላጆች የቱሪስት ንግድ ፍቃድ አውጥተው ቱሪስቶችን ማስጎብኘት አይችሉም። አንደኛው መነሻው ለምሳሌ ኢርታዓሊ ተብሎ የሚጠራው የእሳተ ገሞራ አካባቢ ያለበት በዚህ በዓለም ላይ የመጨረሻው ዝቅተኛ ቦታ ተብሎ የሚታወቀው ቦታ ዳሎል ነው። እንግዲህ ዳሎል የኢርታዓሊን አካባቢ ለማስጎብኘት የሚችለው የትግራይ ድርጅቶች ብቻ ነው። ያን ብቻ ሳይሆን አብሳዮቹ ከትግራይ የሚነሱ ናቸው። አስጎብኞቹም እንደዛው። የአፋሮች በጣም በሚገርም ሁኔታ በራሳቸው ምድር ላይ መንገድ መሪዎች ብቻ የሚሆን ለውም ደግሞ ይሄን ያህል ይበቃቸዋል ተብለው በቀን 50 ብር 60 ብር ብቻ የሚሰጣቸው በዛ በ45 50 በሚደርስ ዲግሪ ሴንቲግሬድ ሙቀት ውስጥ ግመሎቻቸውን ይዘው የነሱን ውሃ ተሸክመው የሚሄዱ መንገድ መሪዎች ብቻ ናቸው እዛ ቦታ ላይ ያሉትና ኢቭን የጠየቁ ሰዎች የተከለከሉ እንዳሉ ነው በእርግጠኝነት የማቀው ጉዳይ ነው። ኦኬ እስኪ ወደ አፋርና አጉራባች በሆኑት በአፋርና ወደ ኦሮሞ ጉዳዮች እናልፋለን። እንግዲህ ሁለቱም ታሪካዊ ትስስር ያላቸው ወንድማማቾች መሆናቸው ይታወቃል። ግን በአሁኑ ሰዓት ያለው ያ አይነት እንደሆነ ነው ከናንተ የምገለጸው። እንደገና ደግሞ ከሁለቱም አካባቢዎች የሚወጡ መረጃዎች የሚያመለክቱትና እስኪ እንደ አፋር ሰብአዊ መብቶች ጉዳይ ምን መረጃ አለው? እንግዲህ እሱ ላይ በጣም ከፍተኛ የሆነ ውጥረት ያለ መሆኑን ነው እንግዲህ ሰሞኑ ያለኝ መረጃ። ይሄ ምንድነው በቲፒኤልኤፍ ፌደራል መንግስት የሚመራ ከሁለቱም ዞኖች በተለይ ዞን 5 እና በከሚሴ ልዩ ዞን በአማራ ክልል ያለው ልዩ ዞን ውስጥ ያሉት ላይ ከፍተኛ ውጥረት እየተፈጠረ ያለበት ሁኔታ ነው ያለው። ምናልባትም በአካባቢው ያሉ የሀገር ሽማግሌዎች ለመቆጣጠር በመቻላቸው እንጂ እስካሁን ድረስ ከፍተኛ የሆነ ግጭትና ደም መፋሰስ ሊፈጠር የሚችል መሆኑን ነው እንግዲህ ያለኝ ኢንፎርሜሽን። ያ ምንድነው የሁለቱንም ዞኖች አካባቢ የሚያዋስኑትን ሰዎች በመሰብሰብ ይሄ የእንትና ክልል ነው ይሄ የእንትና ቦታ ነው በማለት ሁለቱንም የሚያስቀይም ነገሮች በተለይ በውይይት በመተማመን ማድረግ ሲገባ ወደዳችሁም ጠላችሁም ይሄ የአፋር ክልል ነው ወደዳችሁም ጠላችሁም ይሄ የኦሮሚያ ክልል ነው ተብለው የተባሉ በአካባቢው ሽማግሌዎችን አናግር ያለሁኝ። ሽማግሌዎቹም እኛ ይሄ ችግር በዛሬ በሶማሊያና በኡጋዴንና በኦሮሚያ መካከል በቅርብ ቀን የደረሰውን ግጭት ኢንፎርሜሽን አላቸው። እንግዲህ የአፋር ህብረተሰብ ትልቁ ከሚታወቅበት አንዱ እንትን ዳጉ የሚባል ወይም የኢንፎርሜሽን የመቀባበሉ ሁኔታ በጣም በሰፊ የሚታወቅ ነው በባህሉ ደረጃ። ስለዚህ ያንን በሶማሌ ክልልና በኦሮሚያ መካከል የተደረገውን ግጭት ሰምተዋል። ስለዚህ ይሄም ካሁን በፊት የወያኔ መንግስት እኛ ከለቀቅን ጦርነትን መፍጠር እንችላለን፣ እኛ ከለቀቅን አገሯን መበታተን እንችላለን ያሉትን የመጀመሪያ እርምጃ እያሳዩ ያለበት ሁኔታ ነው እና የአፋር ህብረተሰብ ያ ስለገባው እኛ በአጠቃላይ ችግር ካለ አንደኛ ሽማግሌዎችን አዋተን የክልሉን መንግስት የፌደራል መንግስትን እንጠይቃለን የሚል ምክንያት ተሰጥተው የአፋር ሽማግሌዎች እንደውም በኦሮሚያ ከሚያዋስኑ አካባቢ ሽማግሌዎች ጋር እየተነጋገሩ እንደሆነ ነው እንግዲህ ያለኝ ኢንፎርሜሽን።
መልካም አቶ ጋዝ እዚህ ላይ ሽማግሌዎች የራሳቸውን ጥረት እያደረጉ እንዳሉ ነው የነገርከን። በሌላ በኩል ደግሞ ሌላ ወገን ሁለቱ ወገኖች ጦርነት ውስጥ እንዲገቡ ይፈልጋሉ የሚል ቅራኔ አለ። በተለይ ከአፋር ወገን የሚሰማ አለ፣ ከኦሮሞም እንደዛው። እስኪ አሁን ስትገልጽልን ይሄ የኦሮሞ ነው ይሄ የአፋር ነው ብለው ሁለቱ አካሎች እንዲጋጩ የሚፈልጉ ወገኖች አሉ። እንደዚህ ጫናም እያደረጉ ነው ብለህ ነበርና እነሱ ማን ናቸው? ምንድን ነው በተጨባጭ ያደረጉት? እንግዲህ የዞኑ መስተዳድሮች ናቸው። በሁለቱም ከኦፒዲዮ በኩል የመጡ የከሚሴ ዞን አስተዳደሮች በተገኙበት ከዞን 5 የአፋር የዳሊፋጌ ተብሎ የሚጠራ አካባቢ ያለው መስተዳደርና የወረዳው በተለይ የደዌ ወረዳና መስተዳድሮች በተገኙበት ነው ስብሰባው ተደርጎ የነበረው። በአካባቢው ላይ እንግዲህ በአብዛኛውን የሚጎራበቱና በደንብ የሚተዋወቁ ናቸው። አንዳንድ ችግሮች ቢፈጠር እንኳን በውይይት በአብዛኛዎቹን የባህላዊ የሽምግልና ሂደት ነው ሲደረግ የነበረው። ነገር ግን ይሄ ነገር እንዲቀርና በዛ ቦታ ላይ ወደዳችሁም ጠላችሁም ይሄ የኦሮሞ ነው፣ ይሄ በዛ በኩል ደግሞ ሄደው ይሄ የአፋር ነው በማለት ሁለቱም በንዴትና በስሜታዊነት ተነስተው እንዲጋጩ ነው የተፈለገው የነበረው። እኔ እንግዲህ ያለኝ ኢንፎርሜሽን ብዙ ወጣቶች ከአሁን በፊት ባልተጠበቀ ሁኔታ ብዙ ህይወት የጠፋበት ቦታ ነው። ያ ቦታ አትሊስት ሁለቱንም ያማከልና በውይይት ተፈቶ ሌላ እንትን አማራጭ እንትን መኖር ሲገባ ወደዳችሁም ጠላችሁም ነው የተባልነው ነው ያሉት። ያ ደግሞ የሚያሳየው ምንድነው? ሆን ብሎ በስሜታዊነት ተነሳስተው ግጭቱ እንዲነሳ ነበረ የተፈለገው ትልቁ ነገር። ያ ነገር እስከዚህ ሰዓት ድረስ አልተሳካም። ምናልባት ወደፊት ትንኮሳዎች ግጭቱ እንዲነሳሳ የምፈልገው የትኛው አካል ነው? ምንድነው ከዛ የምገኘው ከግጭት? ህዝቡ ሰላም የሚፈልግ ከሆነ ለምን ግጭት ያነሳሳሉ? ማን ነው ተጠቃሚው? የፌደራል መንግስት ነው። እንግዲህ እንደምታውቁት በዚህ በኦሮሚያ አካባቢ የተነሳውን ተቃውሞ በከፍተኛ ሁኔታ መንግስትን እያስጨነቀ ያለበት ሁኔታ ነው ያለው። ሌላው ሁለተኛ ምንድነው በእኛም በኩል ይሁን በአፋር ህብረተሰብ በኩል አትሊስት ይሄ ሁላችንም የሚጨቁን መንግስት ለውጥ መምጣት አለበት የሚል ጉምጉምታ ነው ያለውና ስለዚህ በውህደት በኦሮሚያና በአፋር መካከል ያለው ወዳጅነት የሚጠነክር ከሆነ ይሄን መንግስት በእነሱ ላይ መሬታቸውን የሚቀማ መንግስት በራሳቸው ምድር ላይ እንዳይኖሩ ያደረገ መንግስት አሁን የአፋር ህብረተሰብ በመኖርና ባለመኖር መካከል ያለ ህብረተሰብ ነው። ስለዚህ ይሄንን መንግስት ወደ መታገል የሚዞሩ መሆኑ የገባው ስለሆነና ከአሁን በፊትም እንደምታውቁት በኦሮሚያ ውስጥ የሚደረገውን ተቃውማችሁ ሰላማዊ ሰልፍ መውጣት አለባችሁ ብሎ ባሉ ሰዓት ወይዘሮ መፈራ መሐመድ ላልን ጨምሮ በአብዛኛውን አፋሮች የኦሮሚያ ወንድሞቻችን የሚያደርጉት የመብት ጥያቄ የሁላችንም ጥያቄ ነው። ስለዚህ እነሱን ተቃውመን ሰላማዊ ሰልፍ አንወጣም በማለታቸው የታሰሩ እንደነበሩ የሚታወቅ ነው። ስለዚህ ያ አይነት መተሳሰብ እንዳይኖርና ግጭትና ደም መፋሰስ ከመጣ ወደ መንግስት ማየታቸው ይቀርና እርስ በራሳቸው በጎሪጥ የመተያየትና የእርስ በራሳቸው ችግር ሆኖ አቴንሽን ዳይቨርት ለማድረግ የተጠቀመበት ነው የሚል እምነት ነው ያለኝ። እዚህ ላይ እንግዲህ አንተም እንደምታውቀው በሶማሌና በኦሮሞ መካከል ከፍተኛ ግጭት ወረራም ተካሂዷል። ያ በሶማሌ ክልል ልዩ ፖሊስን በመጠቀም ነው አጋዚ በሌላ በኩል የመጣውና በአፋር አካባቢ ምን አለ? እንግዲህ የልዩ ፖሊስ የሚባለው እንደውም መጀመሪያ ከሶማሌ በፊት በአፋር ክልል ላይ የተመሰረተ ነው። እኔ በ1989 የመጀመሪያ አሰልጣኞች ተመርቀው እንደ ኢትዮጵያ አቆጣጠር ነው የምናገረው። በ1989 ላይ የመጀመሪያዎቹ ተመራቂዎች በትግራይ 45 ኪሎ ሜትር ላይ ያለው አባዓላ የሚባለው ቦታ ላይ ነው የተመሰረቱት። በዛን ሰዓትም ልዩ ኃይል ሳይሆን ሲባሉ የነበሩት ሲሲኩክ መትራ አንዴ ይሏቸዋል። በአፋርኛ ፈጥኖ ደራሽ ነበር የሚባሉት። ይህም ፈጥኖ ደራሽ አመሰራረታቸውን ከተመለከትን የአፋርን ህዝብ ወደ አፋር ለማጣላት የተደረገ ነበር። ምክንያቱም አርዱፍ የሚባለው አፋር ሪቮሉሽናሪ ዲሞክራቲክ ፍሮንት በአፋርኛው አጠራር ኡጉጉሞ ተብለው የሚጠሩት የነጻነት ታጋዮች በአብዛኛውን ከትግራይ 120 ኪሎ ሜትር ላይ ጀምሮ እስከ 45 ኪሎ ሜትር የምትገኘው አባዓላ አካባቢ ላይ በመምጣት ከፍተኛ የሆነ
ተጽዕኖ በወያኔ ቲፒኤልኤፍ ወታደሮች ላይ ይፈጽሙ ነበር። ስለዚህ በተደረጉ ጦርነቶች ሁሉ የበላይነታቸውን ተቆጣጥረው በተለይ አሁን ሐመድ ዒላ ተብሎ የሚጠራው ያሞሌጨው ያለበትን አካባቢ በመቆጣጠር ቀረጡን ኢቭን የሚወስዱት እነሱ ነበሩ በዛው ወቅት ማለት ነው። በ1989 ከ84 ጀምሮ ማለት ይቻላል እዛ አካባቢ ፔኔትሬት አድርጎ ማለፍ ያልቻለበት የወያኔ ሰራዊት ከአንድም ሶስቴም አራቴም ጥቃት ቢፈጽምም የበላይነቱን በአርዱፍ ወይም ጉጉሞ በኩል ከፍተኛ የበላይነት እስካለ መግባት የደረሰበት ጊዜ ነበር። ስለዚህ እነዚህ ፈጥኖ ድራሾችን ሲያሰለጥን አፋርን ከአፋር ጋር ለማጋጨት ነው። የናንተ ጠላት ጉጉሞ ነው፣ የጸረ ልማት ኃይል ነው፣ የእድገት ጸር ነው የሚል ፕሮፓጋንዳ በመስጠት ነው ያንን ስልጠና ሲሰጡ የነበሩት። በአብዛኛው እኔ ሳስታውስ እዛ ሀገር ቤት ነበርኩኝና ወጣቶች እኛ እነዚህ አፋር ወንድሞቻችን ናቸው፣ ለኛ የሚታገሉ ናቸው። አትሊስት እነዚህ ሰዎች ችግራቸውን ይሄ ነው ችግር የኛ ችግር ነው ብለው የሚያስቀምጡትን ብንሰማቸውና እያንዳንዳቸውን እጃቸውን ይዘን ማስገባት እንችላለን። እንዴት ጸረ ሰላም ናቸው፣ እንዴት ጸረ ልማት ናቸው ትሉናላችሁ ያሉት ወጣቶች ከዛ ከፈጥኖ ድራሽ ፖሊስነት የተባረሩ መሆኑን ነው ያለኝ ኢንፎርሜሽን። ሲመሰረት ይሄ ሰራዊት በዛ አይነት መልኩ ነው የተመሰረተው። በኋላ ስሙን ቀይሮ የአፋር ልዩ ኃይል ወይም ደግሞ በርሰሌ ኃይላ በሚል በአብዛኛውን ከዛ በኋላ ላይ የተመሰረቱ ኃይሎች እንዳሉ ነው ያለኝ ኢንፎርሜሽን። አቶ ጋዝ አንዳንድ ከአፋር ተወላጆች እንደሰማሁት ምንድነው የአፋር ልዩ ፖሊስ ወይ ፈጥኖ ደራሽ አንተ እንዳልከው አሁን ለጥቃትም የተዘጋጀ ያለው አፋር ልዩ ፖሊስ ወይም የአረመኔዎች ስብስብ ይሏቸዋል። ለምንድን ነው? በጣም ትክክል ነው። ምክንያቱም አንደኛ እንደውም የሚሉት ምንድነው እነዚህ ባለስልጣኖች ልክ ለማዳ ውሻ ያስ ካልከው ሄዶ አታክ ማድረግ እንደሚችል እንደምሳሌ እንትን ይሏቸዋል። ብዙዎቹ እንትኖችን በጎሳ ተዋጽኦ ያሰበሰቧቸው ናቸው። ከዛ አንፃር ብዙዎቹ እንደውም በቅርብ ጊዜ አገር ቤት ደርሶ የመጣ ሰው ሎጊያ የሚባል ከተማ ላይ የአፋር ሽማግሌ ምርኩዙን ይዞ በሚሄድበት ሰዓት ዱላውን ቀምተው በራሱ ዱላ የሚደበድቡ አረመኔዎች ናቸው። እንግዲህ የአፋር ህብረተሰብ በራሱ ምድር ላይ ሽማግሌ ምርኩዝ የሚይዘውን ብትር ይዞ የሚደበድብ አካል ከአረመኔነትም በላይ አረመኔ ነው እና ሲያሰለጥኗቸው ምንድነው ይሄ ምንድነው የአፋራዊ ስሜት ለአፋር የሚያስብ አካል እንዳይኖራቸው ተደርጎ ነው የተቆረቆሩትና ባገኙት አጋጣሚ ሁሉ የአፋርን አርብቶ አደር በመደብደብ በማሰር ከፍተኛ የሆነ እንግልት በመፈጸም ነው የሚታወቁትና ለዛ ነው አረመኔነታቸውን በግልጽ እንደዚህ ናቸው ብለው የሚያስቀምጡት። አቶ ጋዝ እዚህ ላይ እንግዲህ እዛ አካባቢ ያለው አስተዳደር በፊት የነበረው አስተዳደር እንደተቀየረ ነውና ምክንያቱም ሁለቱን ህዝቦች የሚያቀና የሚያቀራርብ ሽማግሌዎች በባህላዊ መልኩ ማለት ነው ያ እንግዲህ አሁን እንደሌለ ነገር ነው የምንነገረው። እዚህ ላይ የምታውቀው ነገር ካለ እንግዲህ እንደዚህ ከሌለ እነኚህ በጣም ጨካኝ ቡድን ሁለቱን ህዝቦች ለማጋጨት የተዘጋጀ ኃይል በህዝባዊ ወያኔ ሓርነት ትግራይ ከተዘጋጀ እዛ አካባቢ ያለው ህዝብ ምን ማድረግ አለበት ብለህ መልእክት አስተላልፍላቸዋለህ? እንግዲህ ይሄ ኃይል በወያኔ ኢህአዴግ መንግስት አድርግ የተባለውን የሚያደርግ ኃይል ነው። ምክንያቱም ካሁን በፊት ያለኝ ኢንፎርሜሽን ምን አለ ሁለት ጎሳዎች ቡሪሞዳይቶ በሚባለው አካባቢ ላይ ይጋጫሉ። ለሁለት ዓመት ሙሉ ሲጋጭ እዛ አካባቢ ላይ ይሄን ሰራዊት ሰፍሯል። ሰራዊቱ መገላገል ሲገባው ሁለት ዓመት ሙሉ ወደ 95 የሚደርሱ ሰዎች ህይወት እንዲጠፋ የተደረገበት ሁኔታ ነው የነበረው። ያ የሚያሳየው ምንድነው ቁጭ ብለው እንደ ፊልም የሚመለከቱ መሆኑና ይሄን ሁለት ጎሳ በተለይ ዒቤዶና ኡልዑቶክ ዳቢቶ ተብለው የሚጠሩ ሁለት ጎሳዎች በጣም በመዋለድም ደረጃ የሚቀራረቡም እኔ እስከማውቀው ድረስ ወዳጆች ሆነው በአንድ ላይ የሚበሉ በአንድ ላይ የሚጠጡ በአንድ ላይ የሚኖሩ ጎረቤታማቾችን በማጋጨት ሁለት ዓመት ሙሉ ሲገዳደሉ ይሄ ልዩ ሰራዊትና የፌደራል ፖሊሶች በአካባቢው ላይ በመስፈር ከመንግስት ትዕዛዝ አልተሰጠንም ለመገላገል በሚል ከፍተኛ እልቂት እስከሚፈጸምበት ጊዜ ድረስ
በቦታው ላይ እንደነበሩ ነው የሚያሳየው። ይሄ የአፋር ህብረተሰብ የሚያቀውም ጉዳይ ነው እና ካሁን በፊት የነበረው መስተዳደር በዚህ ችግር ላይ እጁ እንዳለበትና እንደውም ለአብዴፓ የአፋር ብሔራዊ ዴሞክራሲያዊ ፓርቲ ለማዕከላዊ ኮሚቴ ቀርቦ የአቶ እስማኤል እጅ ካንዱ ጎሳ በጀርባ እንደነበረበት ልዩ ኃይሉም ፌደራሉ ፖሊሱም አብረው እንደነበሩበት በግልጽ ያሳዩበት ሁኔታና ራሳቸውን ማጣልተው ወደ 70 የሚጠጉ ወጣቶችን ከዞን 3 የሚባለው እንግዲህ ከአዲስ አበባ ወደ 375 ኪሎ ሜትር ላይ የሚገኝ ነው። ገዋኒ፣ ቡሪሞዳይቶ፣ አሚበራ የሚባሉ አካባቢዎችን እነዛ ሰዎች ወስደው ትግራይ ጠረፍ ውስጥ እንዲታሰሩና በቤተሰቦቻቸው እንኳን እንዳይገቡኝ ምክንያቱም 1000 ኪሎ ሜትር እንጎበኝ እንኳን ቢሉና እስካሁን ድረስ ከነዛ ወጣቶች ውስጥ በእስር ቤት ውስጥ የሞቱም እንዳሉ ነው ኢንፎርሜሽኑ ያለን። ስለዚህ ይሄ ሰራዊት የአፋርን ህብረተሰብ ኖርማሊ በአካባቢው ላይ ሰላም እንዲሰፍን መቀራረብ እንዲኖር የአፋርን ህብረተሰብ ሰላም ለማስከበር የተቋቋመ ነበር ትክክለኛ ሂደቱን ቢከተል ኖሮ። ነገር ግን የአፋር ህብረተሰብ ይሄን ያውቀዋል። እየተደበደበ ነው ያለው፣ እየታሰረ ነው ያለው፣ በእነዚህ ኃይሎች ግርፋቱ እየደረሰበት ነው ያለው ያውቀዋል። እኔ የምለው ምንድነው እዚህ ምድር ላይ ስንኖር ሁላችንም በጋራ የምንኖርባት ሀገር ነው ያለችን። ስለዚህ እርስ በራሳችን በማጋጨት የራሱን እድሜ ለማራዘን የሚሞክር መንግስት ባለበት ሁኔታ እኛ አንታይ ስትራቴጂ ነድፈን ይሄ ህብረተሰብ በሰላም ተከባብሮ የሚኖርበትን ሚዲያ መፍጠር እና እንዲሁም ደግሞ ከሁለቱም በኩል የሚደረገውን በተለይ ሁለቱም አርብቶ አደር ህብረተሰብ ነው በዛ አካባቢ ላይ የሚኖረው። ስለዚህ አላስፈላጊ ህይወቶች መጥፋት የለባቸውም። የማንም ህይወት ቢጠፋ የሚያሳዝን ነው። ስለዚህ የህይወት እንዳይጠፋ ከኦሮሞ ወንድሞቻችንም በኩል ይሄንን የማሳሰብ የማስተማር ሂደት ቢኖርና በአፋር በኩል ያለውንም ደግሞ ሁላችንም በጋራ እንደዚህ አይነቱን ችግር ለመፍታት መስራት እንዳለብን ነው ማሳሰብ እንፈልገው። መልካም እንግዲህ ይሄንን ስራ የሚያቀናጁ የአካባቢው አስተዳደሮች ለዛ ብቃት ቢኖራቸውና ወይ ደግሞ ፍላጎት ቢኖራቸው ጥሩ ነው። እንግዲህ አሁን አንተ ያስተላለፍከው መልእክት ግን እዛ አካባቢ የሚያስተዳድሩት በተለይ የአፋር አስተዳዳሪዎች ለአፋር ይልቅ ወይ ደግሞ አጎራባች ህዝቦችን ከማቀራረብ ይልቅ አባቴም እናቴም ህዝባዊ ወያኔ ሓርነት ትግራይ ነው የሚሉ ናቸው ነው የምትለው በተለይ ከአፋር በኩል የምሰማውና እስኪ ስለዛ ብታብራራለን። እንግዲህ ትክክል ነው። እሱም አንደኛው ምንድነው በአሁን ሰዓት በክልሉ የሚመሩትም ይሁን ካሁን በፊት የነበሩት አካላቶች ከቲፒኤልኤፍ ጋር የታገሉ 3 እና 4 ሰዎች ናቸው ክልሉን በመምራት ላይ የሚገኙት ለ25 አመት ሙሉ። እነማን ናቸው? ካሁን በፊት የነበሩ አቶ እስማኤል አሊ ሲሩ ናቸው። አቶ እስማኤል አሊ ሲሩ መጻፍም ማንበብም የማይችሉ ኢቭን በቤታቸው ውስጥ አስተማሪ ተቀጥሮላቸው እንኳን 20 አመት ሙሉ ሲያስተዳድሩ አንድም ታችሩ ነው ከዛ ስራ ተሰናብተው በአሁን ሰዓት በፌደራል መንግስት የአርብቶ አደሮች የደህንነትና የሴኩሪቲ ምክትል ሆነው ያገለገሉ ነው ያሉት። ምክንያቱም ከክልሉ ፕሬዝዳንትነት ቢነሱም የአፋርን ህዝብ እየሰለሉ እንትን እንዲያቃብሉ ተደርገው እዛ ስልጣን የተሰጣቸው ናቸው ያሉት። እንግዲህ ሁለተኛው አቶ ስዩም አወል ናቸው። ስዩም አወልም ለቲፒኤልኤፍ የታገሉ ሰው ናቸው። ሶስተኛው መሐመድ አንበጣ ይባላሉ። እሳቸውም ቢሆን የአፈ ጉባኤነቱን ለ25 አመት ሙሉ በመቆጣጠር እስካሁን ድረስ ያሉበት ሁኔታ ነው ያለው። አራተኛው አሊ አብደላ ነው። እሳቸውም ደግሞ እንደዚሁ የዞን 2 በትግራይ ውስጥ 45 ኪሎ ሜትር ላይ የሚገኘው አስተዳደር በመሆንና በአሁን ሰዓት የአብዴፓ ፓርቲ ጽፈት ቤት ኃላፊ በመሆን እያገለገሉ የሚገኝ ነው። እንግዲህ 25 አመት ሙሉ በእነዚህ ሰዎች ነው የአፋር ክልል ሲመራ የነበረው። እንግዲህ ያንን ስንል ዝም ብሎ ከሜዳ ተነስተን አይደለም። ለምሳሌ አቶ እስማኤል አሊ ሲሩ እንዲነሱ የአፋር ምክር ቤት 2 ጊዜ በመከረበት ሰዓት የመጀመሪያውን በ19 አይ ቲንክ 88 ኦር 89 ይሆናል አሁን በእርግጠኝነት ዓመተ ምህረቱን ባላስታውሰውም እና ተፈራ ዋልዋ በሚመሩት ስብሰባ ላይ እስማኤልን አንፈልግም፣ ሊመራን አይችልም፣ ብቃትም የለውም፣ የአፋርን ባህልና ቋንቋም በደንብ አያውቅም በሚል ከፍተኛ ተጽዕኖ ሲያደርጉ ለአንድ ወር ያክል በአይሲዒታ ላይ
ስብሰባ አድርገው ኮንፈረንስ ቢያደርጉም የአፋር በምክር ቤቱም ሽማግሌዎችም አሻፈረኝ በማለታቸው ለ3 ወር የሚፈጅ ስብሰባ አዲስ አበባ ላይ ተጠርቶ የተደረጉ እንደነበረ ከዛ በኋላ ግን አቶ እስማኤልን ማትቀበሉ ከሆነ የፌደራል መንግስት ምንም አይነት የበጀት ድጎማ የማያደርግ መሆኑና ወደዳችሁም ጠላችሁም አቶ እስማኤልን መቀበል አለባችሁ ብለው በአቶ ተፈራ ዋልዋ ከተነገራቸውና ማስፈራራት እንትን ካለባቸው በኋላ ላይ ምክትል ፕሬዝዳንቱ ዑስማን አሊሳን በማንሳት እስማኤል እዛ ቦታ ላይ እንዲቀር ያደረጉበት ሁኔታ ነው ያለው። ሌላ በሁለተኛም እንደዚሁ ሲሞከር ምክትል ፕሬዝዳንቱ ሐመዱ አሊን እንዲሁም ደግሞ ጸሐፊውን መሐመድ ላሌን ከቦታው ላይ በማንሳት አቶ እስማኤል እዛ ቦታ ላይ እንዲቀሩ ያደረጉት እና አቶ ቢቶ በላይና አብርሃም ማንጁስ ተብለው የሚጠሩ ገምጋሚዎች የቲፒኤልኤፍ ገምጋሚዎች ነበሩ። በሶስተኛም ደረጃ እንደዚሁ አባይ ፀሐይና አሁን የደህንነት አማካሪ የሆኑት አለቃ ጸጋይ ተብለው የሚጠሩት የክልሉ ፕሬዝዳንት የነበሩት በፊት እሳቸው በተገኙበት ስብሰባ እንደዚሁ እሱን በማስቀረት የአፋር ህብረተሰብ በማስፈራራት ከፍተኛ ደባ የተፈጸመበት ሁኔታ እንዳለ ነው። ስለዚህ በአጠቃላይ የአፋር ክልል በራሱ የሚመራ ሳይሆን ሪሞት ኮንትሮል ከመቀሌ ሆኖ እንትና ስልጣን ላይ መውጣት አለበት እንትና መውረድ አለበት ተብሎ ትዕዛዝ የሚሰጠው ክልል መሆኑን ነው እንግዲህ የሚታወቀው። አቶ ጋዝ እስኪ ይሄን ነገር ግልጽ ለማድረግ የአፋር ክልል ፕሬዝዳንት መጻፍም ማንበብም አይችሉም ነው የምትለን? እንዴት ነው ታዲያ የሚያስተዳድሩት? እንዴት ነው የሚፈርሙት? እንዴት ነው ትዕዛዝ የሚሰጡት? እንግዲህ በጣም የሚገርመው ነገር እሱ ነው። የአፋር ምሁራኖች ላስት ምርጫ ላይ ወጣቶች በአንድ በኩል እነዚህ ደግሞ የቲፒኤልኤፍ ሎሎዎች በአንድ በኩል በመሆን ከፍተኛ ፍትጋ የተደረገበት ምርጫ ነበር ያሁኑ ምርጫ። በመጨረሻ ላይ ወጣቶቹ አፋር ወጣቶችን በመያዛቸው ምክንያት ስጋት ያደረበት ቲፒኤልኤፍ ከመቀሌ 45 ኪሎ ሜትር ላይ የሚገኝ ቦታ ላይ በመውሰድ ኮንፈረንሱን የዚህ የመጀመሪያውን የምክር ቤት ምስረታ እና የፓርቲውን ኃላፊዎች የመረጡበት ሂደት ነው የነበረው። ከነዛም ውስጥ በአቶ ጣሃ አህመድ የሚመሩ በፊት የአብዴፓ ጽፈት ቤት ኃላፊ የነበሩት አቶ ጣሃ እነሱ በሚፈልጉበት ሁኔታ ከስልጣናቸው በማውረድ እነዚህ የሚፈልጉ ሰዎች እዛ ቦታ ላይ እንዲደረጉ ያደረጉበት ሁኔታ ነው ያለው። ስለዚህ አሁን ያሉት ፕሬዝዳንት መጻፍም ማንበብም አይችሉም። እንግዲህ በቲፒኤልኤፍ አማካሪዎች ነው ሁሉን ነገር የሚያደርጉት። 1 2 3 ሰዎች የተማሩ ተብለው ከጀርባ አማካሪም ፈላጭ ቆራጭም ሊባሉ የሚችሉ ሰዎች እንግዲህ ስራውን እየሰሩ ያሉት እነኛ ከኋላ ሆነው ስራውን የሚሰሩት ከየት የመጡ ናቸው? ይሄንን ስራ እየሰሩ ያሉት በአብዛኛው እንግዲህ ቲፒኤልኤፍን ሲያገለግሉ የነበሩት ናቸው በዛ ቦታ ላይ ያሉት እና ትልቁ ነገር ምንድነው የቲፒኤልኤፍን ትዕዛዝ ተቀብለው ተግባራዊ የሚያደርጉ አካላቶች ናቸው። የአፋር ስም ቢኖራቸውም ነገር ግን የቲፒኤልኤፍ መንግስት የሚሰጣቸውን ትዕዛዝ እምቢ የማይሉና ፈጻሚ አካላቶች ናቸው በአብዛኛዎቹ። እንግዲህ እነኚህ የጠቀስካቸው ባለስልጣናት ትግራይ ውስጥ እንግዲህ ስም የተሰጣቸው ትግራይ ውስጥ የሰለጠኑ ከቲፒኤልኤፍ ጫካ እያለ አብረው የነበሩ ናቸው ነው የሚባለውና ወይ ደግሞ እንደ ኦሮሞ አጠራር ኦፒዲዮ አይነት ነገር ነው የሚባለውና ከዛም የተነሳ በእኛና በትግራይ መካከል ልዩነት የለም ይላሉ። ለዚህ ነው ምሉ ወገኖች አሉ። ምክንያቱም እዛ ስለሰለጠኑ እዛም ሁሉም ነገር ስለተደረገላቸው በአፋርና በትግራይ መካከል ልዩነት የለም የሚል ነገር ያነሳሉ ይባላል። ምን አስተያየት አለ? አዎ ይሄም ትክክል ነው። ምክንያቱም እነዚህ ሰዎች መጀመሪያ ሲሰለጥኑ የአፋርን ህዝብ ነፃ ለማውጣት አይደለም የሰለጠኑት፣ የቲፒኤልኤፍ አንዱ አካል ሆነው ነው በዛ ቦታ ላይ የነበሩት። ከዛ በኋላ ግን ኢትዮጵያን ለመቆጣጠር በነበራቸው አባዜ ቲፒኤልኤፍ ገፍቶ በመጣበት ሰዓት አህዴድ ወይም አፋር ህዝባዊ ዲሞክራሲያዊ ድርጅት በሚል የተመሰረቱ ናቸው። እንግዲህ የመጀመሪያውን የሽግግር መንግስት ኤልኤፍ ወይም ደግሞ አፋር ሊበሬሽን ፍሮንት አፋር ነፃ አውጪ ግንባር ነበር የሽግግር መንግስቱን በሱልጣን አሊ ሚራህ ሲመራ የነበረው ድርጅት ነው የመጀመሪያ ሽግግር መንግስቱን ይዞ የነበረውና እነሱን ከዛ ቦታ ላይ ለማፈናቀል
ከዛ በኋላ ነው ያመጧቸው። አቶ ሐንፈሪ አሊ ሚራህ በወቅቱ ፕሬዝዳንት ነበሩና ከሽግግር መንግስቱ በኋላ እሳቸው ተበሳጭተው ቦታውን ከለቀቁ በኋላ ወዲያውኑ ያለምንም ምርጫ በማሟያ ምርጫ በማስመሰል አቶ እስማኤል አሊ ሲሩን በማምጣት በቦታቸው ላይ ተክተው እስካሁን ድረስ ይሄው በዛ ግሩፕ እየተመራ ነው ያለው። መጀመሪያ ሲመሰረቱም የተመሰረቱት ቲፒኤልኤፍ ውስጥ ነው የነበሩት። አህዴድ ብለው የመሰረቱት እነሱ ከተቆጣጠሩ በኋላ ተለጣፊ ድርጅት ሆነው እንዲያገለግሉ እንጂ እንትን አልነበረም መጀመሪያ ሲመጡ። እስኪ አንድ ነገር ግልጽ ለማድረግ እንግዲህ መጻፍም ማንበብም አይችሉም የተባሉት ፕሬዝዳንት ለአፋር በተመረጡበት ጊዜ የምክር ቤቱ ስብሰባ ትግራይ ድንበር አካባቢ ነው የተደረገው ነው ያልከኝና ለምንድን ነው በአፋር ውስጥ ዋና ከተማ ሳይሆን 45 ኪሎ ሜትር ለትግራይ ቀርቦ ጉባኤው እንዲካሄድ የተወሰነው? ምክንያቱም ችግር ይፈጠራል የሚል ስጋት ነበራቸው። በዚህ በምርጫው ላይ ከፍተኛ ፉክክር የታየበት ለውጥ መምጣት አለበት የሚሉ የአፋር ወጣቶች በመግባባት ብዙ ስራዎችን የሰሩበት ሁኔታ ነው የነበረውና ያ ችግር ቢፈጠር በቀላሉ መቆጣጠር እንዲቻል የሚል ነው። ምክንያቱም ሰመራ አካባቢ ቢሆን ለሁሉም ዞኖች የሚያማክል በመሆኑ አንፃር ችግር ቢፈጠር እንኳን ሊቆጣጠሩት የማይችሉ ሰራዊትን እስከሚያመጡ ድረስ ሌላም ምክንያቱም እዛ ትግራይ ውስጥ ከሆነ ግን በቀላሉ ማምከን የሚችሉ መሆኑን ስለገባቸው ይመስለኛል እዛ ቦታ ላይ ወሰዱት። ምክንያቱም ዋና ከተማው ሰመራ ያለ እዛ ድረስ መውሰድም አያስፈልግም ነበር በትክክለኛው እንትን ምንል ከሆነ። መጨረሻ ላይም እኔ እንዳለኝ ኢንፎርሜሽን የሚፈለጉ አካላቶች በአባይ ወልዱ በትግራይ ክልል ፕሬዝዳንት እንዲመረጡ ትዕዛዝ ከመስጠት የተደረሰበት ሁኔታ እንደነበር ነው ማስታውሰው። እንግዲህ አባይ ፀሐዬ ያንን አቶ ስዩም አወልን ለማስመረጥ ግፊት እንዳደረጉ ነው እንግዲህ ያለው መረጃ እንደሚያመለክተው። እንግዲህ እስኪ ወደ ሌላ ጉዳይ እንለፍና በተለይ ሰብአዊ መብቶችን በተመለከተ ከናንተ ብዙውን ጊዜ የሚወጡ መረጃዎች እንደሚያመለክቱት ሰዎች ይታሰራሉ፣ ይገደላሉ። ይሄ አዲስ እንዳልሆነ ነው። ግን ኮንቴነር ውስጥ መታሰር ሁሉ በአፋር የተለመደ ነው የሚባለው። ስለዛ የምትነግር? በጣም ትክክል ነው። እኛ ብዙ ጊዜ መግለጫ አውጥተንበታል። በተለይ ከ2011 ጀምሮ ባሉት የሁለት ዓመት እስከ 2013 ድረስ በዱብቲ ላይ አንድ ወጣት ይገደላል። ይሄ ወጣት የተገደለበት ምክንያት ምንድነው? በዘበኝነት እዚህ እርሻ ልማቱን በሚጠብቅ ክፍል ተማሪ ነበር። የ17 ዓመት እድሜ ወጣት ነበርና ይሄ ወጣት መሳሪያን አውርድ ሲባል እኔ እዚህ ድርጅት ዘበኛ ነኝ፣ መሳሪያ ደግሞ የግሌ ነውና መሳሪያ ላወርድም በሚልበት ሰዓት እዛ የነበረው የፌደራል ፖሊስ ሻለቃ ትዕዛዝ በመስጠት ወጣቱ ይገደላል። የነዛ ጎሳ ባላባቶችም የጎሳው አባላቶችም ሬሳውን ቢዞ በመምጣት አቶ እስማኤል በር ላይ እኛ በራሳችን ምድር ላይ መኖር ካልቻለን ሬሳውን ብሉት ብለው አቶ እስማኤል የፕሬዝዳንቱ በር ላይ ይጥሉታል። ሬሳ አምጥተው ከዛ በኋላ ላይ ከፍተኛ ችግር ይፈጠራል። በአፋር የበቀል እርምጃ አለ። ስለዚህ ቢሉ ይባላልና ያም ቢሉ ይህንን የገደለውን አካል ለፍርድ የማታቀርቡልን ከሆነ አቶ እስማኤል በዛ ጉዳይ የበቀል እርምጃ በእርሶ ላይ ነው የምንወስደው የሚል ከፍተኛ ዛቻ ሲፈጸም፣ በሌላ ቀን እንግዲህ ያ ሻለቃ ትዕዛዝ የሰጠው ሻለቃ ከሚሌ ከሚባለው አካባቢ ላይ በሚሄድበት ሰዓት ሁለት ወጣቶች ምናልባት የሚጠረጠረው የዛ ጎሳ አባላቶች ሊሆኑ ይችላሉ የሚል ጥርጣሬ ነው ያለው። ያንን ሻለቃ ተከትለው ገየለ በሚባለው አካባቢ ላይ እዚህ አካባቢ ወራጅ አለ ብለው ሻለቃውን ይገሉታል። ያ ሻለቃ የፌደራል ሻለቃ ሲገደል የክልሉ ፖሊስ እንግዲህ የነዚህ ጎሳ አባላቶች ናቸው ይሄን ያደረጉት በማለት በአብዛኛውን የጎሳ መሪውን ጨምሮ ሰዎች ይያዛሉ። በጣም በሚያሳዝን ሁኔታ ወደ 10 ሰዎች ይያዛሉ። የፌደራል ፖሊስ መጥቶ እነዚህ ዱብቲ ፖሊስ ጣቢያ የታሰሩ ሰዎችን አሳልፋችሁ መስጠት አለባችሁ ሲል የአፋር ክልል ፖሊስ እነዚህ ሰዎች በህግ ጥላ ስር ነው ያሉት፣ እነዚህ ሰዎች አሳልፈን አንሰጥም ሲል በቀጭን ትዕዛዝ ከአቶ እስማኤል አሊ ሲሩ ይሰጣቸው ተብሎ ሲባል ሁለት ወጣቶችን መርጠው በመውሰድ ረሽኗቸው አቶ እስማኤል በር ላይ ጧት ሬሳቸውን አምጥተው ይወረውራሉ። ከዛ በኋላ እነዛ ጎሳ ባላባቶችን ጨምሮ ወደ 12 የሚጠጉ ሰዎች
በሚሌ የፌደራል ፖሊስ ግቢ ውስጥ በኮንቴነር ውስጥ ለ2 ዓመት ታስረው ከፍተኛ ስቃይ ሲፈጸምባቸው ከቆዩ በኋላ እንደተለቀቁ ነው ያለኝ ኢንፎርሜሽን። እና በእኛ አካባቢ ላይ የሚፈጸመው በደል አንደኛ የአፋር ክልል ባለስልጣኖች በአደራ መልክ ወስደው ወህኒ ቤቶች ያስቀምጧቸው ለ3 እና ለ4 ዓመት ያለምንም ፍርድ ያለምንም ክስ ቻርጅ በእስር ላይ በአደራ አካላቶች እንዳሉ የፈለጉትን የመግደል የፈለጉትን የማሰር ችግር እንዳለ ነው በአፋር ክልል ላይ ያለው ሁኔታ። እስኪ ማሰሩና መግደል ካልቀረ ዘንዳ ምንድነው ፌደራሎች የፌደራል ፖሊስም ይሁን የጸጥታ ኃይሎች አፋሮችን ገድለው ላዩ ላይ የመቆም አይነት እዛ ላይ ፎቶ የመነሳት አይነት ነገር ይታያል ነው የሚባለው? ምን ያክል እውነት ነው? ትክክል ነው። ምክንያቱም በአብዛኛውን ከአዋሽ ጀምሮ እስከ ቡሬ ድረስ ባሉ ቦታዎች ውስጥ የአፋር ህብረተሰብ በቀን አንድ የአፋር አርብቶ አደር ሲገደል ነበረ እስከ ዛሬ አመት ድረስ። ያ ምንድነው የዚህ የአስፓልቱን የጅቡቲ መስመር ተከትሎ በሚሄደው አካባቢ ላይ የአፋር አርብቶ አደሮች ግጦሽ በሚግጡበት ሰዓት ከብቶቻቸውን መጠበቅ ባለመቻላቸው መተው የፈለጉትን እንደ ኢላማ የእንስሳ መለማመጃ አድርገው ገለው በራቸው ላይ ቆመው ፎቶ የመነሳት ነገር ታይቷል። ከአሁን በፊት በገዋኔና አካባቢው ላይ ከፍተኛ ሁኔታ አለ። በ2013 ወረራ አድርገው ፌደራል ፖሊሶች ከፍተኛ ችግር ፈጥረዋል። ብዙ ወጣቶችን፣ ሽማግሌዎችን ገለዋል፣ ሴቶችን ገለዋል። እና ቢያንስ እኔ እንኳን በዚህ ከ2011 ጀምሮ ባለኝ ኢንፎርሜሽን ከ40 በላይ የሚጠጉ የአፋር አርብቶ አደሮች በዚሁ የአስፓልትን መንገድ ተከትሎ በሚሄደው አካባቢ ላይ የተገደሉ እንዳሉ ነው ያለኝ ኢንፎርሜሽን። መልካም። እስኪ እንግዲህ አቶ ጋስ አህመድ የአፋር ሰብአዊ መብቶች ሊቀመንበር ሰዓታችንን ወደ እንግዲህ ሰዓት እያጠረን ነው፣ ወደ ማጠቃለሉ እየተቃረብን ነውና እንግዲህ እስካሁን ስንነጋገር የነበረው በአፋርና በኦሮሞ ድንበር አካባቢ ያለውን አለመረጋጋት ነው። የአፋር ልዩ ፖሊስ ተልዕኮ ምን እንደሆነና የአፋር መሬት ነጠቃ እንደውም የሰብአዊ መብት አያያዝ በአፋር ክልል ነበርና እስኪ አጠር ባለ ቋንቋ ወይም ደግሞ አረፍተ ነገር ስንገልጽ ከዚህ ይሄን ሁሉ ስንገመግም አፋርን በትክክል እያስተዳደረ ያለው ማን ነው? እሱ እያስተዳደረ ያለው የቲፒኤልኤፍ መንግስት ነው በአሁኑ ሰዓት። ያንን ደግሞ ስንል ዝም ብለን ከጥላቻ ተነስተን ሳይሆን ቀደም እንዳልነው በክልሉ ላይ የሚደረጉ ልማቶችን የበላይ ተቆጣጣሪ የቲፒኤልኤፍ መንግስትና ባለስልጣኖች መሆናቸውን በግልጽ የታየበት ሁኔታ ነው ያለው። የመሾም የማውረድ የስልጣን የመስጠት የመቀማት ስልጣንም የቲፒኤልኤፍ መሆኑን በግልጽ የታየበት ሁኔታ ነው ያለው። በአጠቃላይ በክልሉ ላይ የሚደረጉ ልማቶችን በቲፒኤልኤፍ ፈላጭ ቆራጭነት የሚደረጉ ልማቶች ነው እና ሌላው ደግሞ መረሳት የሌለበት የአፋር ክልል እንግዲህ የአፋር አርብቶ አደር የዚህ የአዋሽን ምድር ተከትሎ የሰፈረውን አሰፋፈር በመቀማት በአብዛኛው የስኳር እርሻ ልማት ፕሮጀክቶችን ለማስፋት አሁንም ዞን 3 ላይ ከፍተኛ የሆነ እንትን እየተደረገ ነው። ምናልባት አልተዘገበም እንጂ ከዛሬ 3 ሳምንት በፊት የስኳር እርሻ ልማቱ ላይ እሳት በመልቀቅ ቃጠሎ እንደተፈጸመ ነው ያለኝ ኢንፎርሜሽን። 2 የአፋር ወጣቶች ተጎድተዋል። ያ ምንድነው የአፋር ህብረተሰብ በምድሩ ተፈናቅሎ ልማት የሚባል ነገር እንደሌለ ተቃውሞውን ለመግለጽ የተጠቀመበት ነው ብለን ነው የምናምነው። ሌላው ምንድነው አሁን በቅርብ ጊዜ በተለይ በአብዛኛው ከትግራይ አካባቢ በዞን 3 ላይ ሐሌ ደብዒ እና ማነው አሚበራ ወረዳ ላይ የሚገኝ ቦታ ላይ ከተለያየ ቦታ ያመጣቸውን ሰዎች ወደ 12000 ሰዎች ያሰፈሩበት ሁኔታ ነው የሚታየው በዚህ ባለፈው 1 ወርና 2 ወር ውስጥ። ያ ምንድነው 12000 ሰውን ግማሹን ከትግራይ የመጡ በልመናና በእንትን ሲተዳደሩ የነበሩ ሰዎችን እዛ ቦታ ላይ በማስፈር አፋር ህብረተሰብ ለእንስሳው የሚያጠጣው ውሃ በሌለበት ለነሱ ግን ውሃ ጉድጓድ ወደ 40 ጉድጓዶች በመቆፈር እያንዳንዱ ሰው የአፋር ምድር ከፋፍለው በመስጠት እርሻን እንዲያርሱ በማድረግ በቦታ ላይ አስፍረው እንዳውም ተቃውሞ ያነሱ የአፋር ሽማግሌዎች
ከፍተኛ ተቃውሞ እንዳይነሳ በአካባቢው ላይ መከላከያ ሰራዊት አስፍረውበታል። በተለይ እዚህ አሁን አሚበራ ወረዳ ላይ ያለው ቦታ ላይ ስለዚህ ያንን ሲታይ በአጠቃላይ የሚፈልጉትን ማድረግ የሚችሉ ማሰር የሚችሉ መግደል የሚችሉት እነሱ መሆናቸውን ነው በግልጽ የሚያሳየው። መልካም አቶ ጋዝ እንግዲህ ባጭር አረፍተ ነገር ነበር ያልኩት። እስኪ አሁን ኦሮሞንና አፋርን ለማጋጨት እየሰለጠነ ያለው በፊት እንግዲህ አንተ እንዳልከው አዳላ አካባቢ ነበር ስልጠናውን የጀመረውና አሁን በርካታ ወደ 3000 የሚሆን ኃይል ተሰባስቧል ነው የሚባለውና ይሄንን አካል ቀደም አረመኔዎች ያልከውን አካል በአንድ ቃል እንዴት ትገልጸዋለህ? እንግዲህ በአንድ ቃል ለመግለጽ በጣም ያስቸግራል። ነገር ግን ያም ቢሆን ይሄ አካል ባለስልጣኖቹ ያዘዙትን በተለይ ለነሱ ታዛዥ እንዲሆኑ ተጠፍ ከመሆኑ አንፃር በዚህ በአፋር ህብረተሰብ ላይ የሚፈልገውን ከማድረግ ወደ ኋላ የማይልና ሌላውንም አድርጉ የተባሉትን ነገር ሁሉ ሊያደርጉ የሚችሉ አካላታች መሆኑ ሊታወቁ ይገባል ነው የሚለው። መልካም አቶ ጋዝ አህመድ የአፋር ሰባዊ ቀመንበር እንግዲህ ለአፋርን ቋንቋ ለሚሰሙ ሰዎች መጀመሪያ ላይ ሰላም እንዳልከው ሁሉ አሁንም መዝጊያችን ላይ በተለይ በኦሮሞና በአፋር አካባቢ ህዝባዊ ወያኔ ሓርነት ትግራይ ሊያፈነዳ የሞከረ ያለውን የሶማሌ አይነቱን ወረራ የሶማሌ ክልል በሶማሌ ክልል ፖሊስ በመታገዝ ያንን ህዝቡ ነክቶ እንድጠባበቅና የህዝባዊ ወያኔ ሓርነትን ተልኮ እንዲያከሽ በአፋርኛ ለዛ አካባቢ ላለው ህዝብ መልእክት ብታስተላልፍ ለሁለቱም ለኦሮሞዎቹም ምክንያቱም ድንበር ላይ ያሉት ሁለቱንም ቋንቋ ይሰማሉ ብዬ ስለምገምት ነው። በጣም አመሰግናለሁ። እንግዲህ ገደጋ አፈሩ መተይ አሳኩ ኦሮሞኬ ሲንፈናት ኤቢያኬ ሁጋንልሂ ኩሉ አዲ ሰላን ካህዋይ ሃይታና ሃይ ኢሲ ፈሪናኒ ህናልሲኒ ከበን ፈራህ ያንዶለተካ حبك جاي هايتينه عفر متاي سنا مليه معدين تهدينك سبته يكا أوريه كادكو سني عادلا آتنهتن تعبي حل جيتك جده ولا للمنقم أبتانا سيني كسراهاي أدولتا سينكي أكاركاكيتي حقاني فنس تنهتن ركاكيتي اللي هي عيبت أبتانا هو يسكادكو سيتا عدانك جده أباهي نهي أنا أنقاقويا حبت هاي هايتين السجونها أتيا كأكتاجلين فردينتا هاي عفر متاي سنمي مرة لما تهاي مريني دقيقة تمد جه تنيهتن أمتكينكو سلام جتها ولا لك تا حاجدي كساعيسكا معارفنا بيتانا سيني للسراه يا مرحيه በጣም እናመሰግናለን አቶ ጋዝ አህመድ የአፋር ሰባዊ መብቶች ሊቀመንበር በአፋርና በኦሮሞ ድንበር ለመረጋጋት የአፋር ልዩ ፖሊስ ምን እንደሆነ ወይ ደግሞ ልዩ ኃይል የአፋር መሬት ነጠቃንና የአፋር ሰባዊ መብቶች አያያዝን በተመለከተ ለሰጡን ሰፊ ማብራሪያ በኦሮሚያ ሚዲያ ኔትወርክ አድማጮችና ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን እና አድማጮቻችን ለዛሬ ያዘጋጀነውን ዝግጅት በዚህ ጓጅተናል። ሌላ ጊዜ ደግሞ ሌላ ወቅታዊ ውይይትን ይዘን እንቀርባለን። ያስተናገድኳችሁ ደጀኔ ጉተማ ነኝ ከቴክኒክ ባለሙያው ከፈርሃን አብዱልሰላም ጋር በመሆን ሌላ ጊዜ እንገናኛለን። መልካም ቆይታ።